የመጀመሪያው ሐላል የሚል ቃል ነው መጽሐፍ ቅዱስ የሚጠቀም። ሐላል ወይም ሃሌሉያ ሲባል ናቀላ ሃሌሉያ ሐላል ሃሌል ሃሌሉያ ታውቁታላችሁ ምን ማለት እንደሆነ አይደል? ሃሌሉ አንድ ቦታ ጃህ ሃሌሉያ ጃህ ምንድነው? ያህ ምንድነው? ያህዌ እግዚአብሔር የእስራኤል አምላክ አይደለ? ሃሌሉያ ያህዌን አመስግኑ ማለት ነው አይደል? እሱን ስለምናቅ ሃሌል የብዙ ነገር ምንጭ ነው፣ መነሻ ነው። የመዝሙር የአምልኮ የውዳሴ ምስጋና መነሻ ነው ሃሌል የሚለው ቃል። ሃሌሉያ ማለት ያህዌን አመስግኑት ማለት ነው። እግዚአብሔርን አመስግኑ ሃሌሉያ እግዚአብሔርን አመስግኑ እንደማለት ነው። ነጮቹ እንግዲህ ተምረው ይመስለኛል፣ የአፍሪካ ጥቁሮችም ተምረውት ይመስለኛል የቃሉን ፍቺ። ሃሌሉያ ሲል ፓስተሩ ህዝቡ ምንድነው የሚለው? አሜን ነው የሚለው። አመስግኑ ነው ሃሌሉያ እግዚአብሔርን አመስግኑ ስለሆነ ምንድን የሚሉት? ሃሌሉያ ሲል ፕሬዝ ዘ ሎርድ ይላል ህዝቡ አይደል? ሃሌሉያ ባለ ቁጥር ፕሬዝ ዘ ሎርድ ይላል። ሃሌሉያ ፕሬዝ ዘ ሎርድ አመስግኑ ጌታ ይመስገን ይላሉ። እኛ ጋር ደግሞ ሃሌሉያ አሜን እዳ አመስግኑ አሜን ሃሌሉያ አሜን ሃሌሉያ አሜን ሃሌሉያ አመስግኑ አሜን ሲባል ምንድነው የሚሆነው? የተናጋሪውን ቋንቋ ባላውቅ አለ ጳውሎስ አንደኛ ቆሮንቶስ 14 ለሚናገረው ነገር እንግዳ ሆናለሁ እንዳለው እሱ ደርሶብን ነው አይደለ? ሃሌሉያ እግዚአብሔርን አመስግኑ ፕሬዝ ዘ ሎርድ። እስቲ ሃሌሉያ ስል ጌታ ይመስገን በሉ። ሃሌሉያ ሃሌሉያ አሜን እንደሱ ማለት ነው። አሜን አሜን ሃሌሉያ እሱ የቃሉ ፍቺ ነው። ወደ ሃሌል ልምጣ። ሐላል ከዛ ውስጥ ነው እነዚህ ሁሉ ድራይቭ የሚደረጉት። አሁን ሐላል የሚለው ቃል በአማርኛ ለመፍታት ማለት ነው ግልጽ የሆነ የሚሰማና ትርጉም ያለው ድምጽ ማውጣት ማለት ነው። በዕብራይስጥ ቋንቋ ሐላል ማለት ነው። በጣም በሚታወቅ ግልጽ በሆነ ስለሚጠቅሙ ነው እነዚህን ምነግራችሁ። አምልኮ ላይ ሐላል ሲል አንድ በዕብራይስጥኛ ፕሬዝ ማድረግ እግዚአብሔርን ማመስገንን አንዱ ሐላል ብሎ ነው የሚገልጠው። ስለዚህ በወርሺፕ ውስጥ ያለው የመጀመሪያው ቃል ይሄ ነው። ሐላል የሚለው ምን ማለት ነው? ግልጽ የሆነ በጣም የሚሰማ መልእክቱ የሚታወቅ ድምጽ ማውጣት ማለት ነው። ግልጽ የሆነ መልእክቱ የሚሰማ ድምጹ የሚሰማ ምን እየተባለ እንደሆነ የሚታወቅ ድምጽ ማውጣት የወርሺፕ አንዱ ክፍል ነው ሐላል የሚባለው ነው። በዚህ ምን ትረዳላችሁ? ወርሺፕ ማለት ድምጹ